ትህትና ከሀብታት ሁሉ በላይ። ትህትና የሁሉም መንፈሳዊ ሀብታት መሰረት ነው። ትህትና የጸጋዎች የስጦታዎች ሁሉ አጥር ነው። ትህትና በመንፈሳዊ ሕይወት ውስጥ የመጀመሪያውና ትልቁ ስጦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተራራው ላይ ስብከቱን ማስተማር የጀመረው እንዲህ በማለት ነበር። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ማንኛውም መንፈሳዊ ሀብት ከትህትና ውጪ ከሆነ ለውዳሴ ከንቱ ይጋለጣል። ከትህትና ውጪ የሆነን ጸጋ ሰይጣን ለመስረቅ ሁልጊዜም ዝግጁ ነው። ራሳችንን ከፍ ከፍ የምናደርግ ከሆነ፣ ሌሎች እንዲያመሰግኑንና እንዲያደንቁን የምንፈልግ ከሆነ ከኛ ላይ የሚቆይ መንፈሳዊ ሀብት አይኖርም፣ እንነጠቃለን። እግዚአብሔር ለተለያዩ ጸጋዎች ባለቤት አድርጎ ከሆነ ትህትናንም ጨምሮ እንዲሰጥ ጠይቀው። ትህትና ከተሰጠህ በጸጋ እየኖርክ መሆንክን አውቀህ ራስን ከፍ ከፍ ከማድረግ ተቆጥበህ ትኖራለህ። ያንተ ጸጋ በተለይ ቅዱሳን ከተሰጣቸውና በአግባቡ ከተጠቀሙበት ሀብት አንጻር ሲታይ ምንም እንዳልሆነ ትገነዘባለህ። በተመሳሳይ እግዚአብሔር ታላቅ ሀብት ከሰጠህ ከትህትና ጋር እንዲሆንልህ አሊያም ደግሞ ጸጋውን ካንተ እንዲወስደው መጸለይ ይኖርብሃል። ያለ ትህትና መንፈሳዊ ጸጋ ካንተ ጋር የሚቆይ ከሆነ በእርግጠኝነት በጠላታችን ሰይጣን አገዛዝ ስር ትወድቃለህ። እግዚአብሔር ለትሑታን ጸጋውን ያበዛላቸዋል። እነዚህ ሰዎች የሚሰጣቸው ጸጋ ሁሉ እንደማይጎዳቸው ያውቃል። መለኮት ጥንት ገንዘቡ ያልነበረ የሰውን ሥጋ ገንዘብ አድርጎ አዳምን ያድነው ዘንድ በወደደ ጊዜ በታላቅ ክብር የኖረች ነገር ግን ራሷን ያዋረደች ልጃገረድን መረጠ። ይህንን ሁኔታ ከነቢያት አንዱ እንዲህ በማለት ያደንቃል። ወላድ ሰውነቷን በተዋህዶ ታከብራለች፣ በአሕዛብም መካከል ትመካለች፣ በእግዚአብሔርም ወገኖች መካከል ነገርን ትናገራለች። እኔ ከእግዚአብሔር አብ ተወለድኩ፣ ምድርንም እንደ ጉም ሸፈንኳት። እኔ በሰማይ ኖርኩ፣ ዙፋኔንም በሰማይ ዘረጋሁ። ብቻዬን ባድማስ ዞርኩ፣ በውቅያኖስም መካከል ዞርኩ፣ በባህርም ማዕበል መካከል በየብስም መካከል ተመላለስኩ። ከ5500 ዘመን አስቀድሞ የሕዝቡንና የአሕዛብን ሥጋ አልተዋሃድኩም። ከዚህ በኋላ እረፍትን ፈለግኩ። በእርሱ ፈቃድ በከበረ በማርያም ማኅፀን ሥጋን ተዋሃድኩ። መጽሐፈ ሲራክ ምዕራፍ 24 ቁጥር 1-10። ከክብር ሁሉ ቁንጮ ላይ ያለች የቅዱሳን የትህትና ማማ ቅድስት ድንግል ማርያምም እናቱ ስትሆን የባሪያይቱን ውርደት ተመልክቷልና፣ እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ሥራን አድርጓልና ስሙም ቅዱስ ነው ትላለች። መጽሐፍ ቅዱስ እንደተናገረው እግዚአብሔር ለትሑታን ምስጢሩን ሁሉ ይገልጥላቸዋል፣ ጸጋውንም ያበዛላቸዋል። እግዚአብሔር ለትሑታን ክብርን ባበዛላቸው መጠን እነርሱ ደግሞ ትህትናቸውን ይጨምራሉ። ነፍሳቸውም የበለጠ ወደ እግዚአብሔር ትቀርባለች፣ በጸጋ ላይ ጸጋም ትጨምራለች። ከቅዱሳን አንዱ ሰይጣንን በትህትና ሲዋጋው ኖረ። ትህትና ያሸነፈው ሰይጣን በድጋሚ መጣና አባታችን አንተ እኮ ትሁት ነህ አለው። ያም አባት እኔ ትሁት አይደለሁም በማለት በድርብ ትህትና ሰይጣንን አሸንፎታል። በመዝሙር እግዚአብሔር መንፈሳቸው ለተሰበረ ለትሑታን ቅርብ እንደሆነ ተጽፏል። መድኃኒታችን ራሱ እኔ ትሁት ነኝና ትሑታን ሁኑ ብሎ አስተምሯቸዋል። ትህትና በራሱ ጸጋ ብቻ አይደለም፣ ከሌሎች ሀብታትም ጋር የተዋሃደ ነው። ትህትና ፍሬ የያዘ ጆንያ የተሰፋበትን ክር ይመስላል።
ክሩ ከተበጠሰ ወይም ጆንያው በክር ካልተሰፋ ጥሬው እንደሚፈስ ሁሉ በትህትና ያልተያዘ ጸጋ ጉዳቱ ብዙ ነው። ማንኛውም ጸጋ በትህትና ካልተያዘ እንደ ጸጋ አይቆጠርም። ምክንያቱም በእኛ ላይ ያደረ ጸጋ መንፈስ ቅዱስን ያርቃልና እግዚአብሔርም አይቀበለውም። ትህትና የሁሉም ጸጋዎች መሰረትና ከውዳሴ ከንቱ የሚጠብቅ ቅጥር ነው የምንለው ለዚህ ነው። የሁሉም ጸጋዎች ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት እርሱን እንዲመስሉ ትህትናን በተግባር አስተምሯቸዋል። ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ፣ ቀንበሬ ልዝብ ሸክሜም ቀላል ነውና። የቅዱስ ማቴዎስ ወንጌል ምዕራፍ 11 ከቁጥር 29 እስከ 30። ሁሉንም ነገር ከእርሱ መማር የሚገባን ሆኖ ነገር ግን በበለጠ የዋህነትና ትህትናን ከእርሱ እንድንማር ተናግሯል። ይህንን የመድኃኒታችን ትህትና ሐዋርያው ቅዱስ ጳውሎስ ሲያስረዳ፣ ነገር ግን እያንዳንዱ ባልንጀራው ከእርሱ ይልቅ እንዲሻል በትህትና ይቁጠር፣ እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ደግሞም ለባልንጀራው እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ፊልጵos ምዕራፍ 2 ቁጥር 4። ዕውቀትን፣ ጥበብን፣ ደግነትን፣ አርምሞን፣ አገልግሎትን፣ ጥንካሬን፣ ጠላቶቻችንን መውደድ፣ ሌሎችንም ከኔ ተማሩ ማለት ይችል ነበር። ነገር ግን የዋህነትና ትህትና ላይ ብቻ ለምን አተኮረ? እነዚህ ሁለት ጸጋዎች በጣም ጠቃሚና የጸጋዎች ሁሉ ቁንጮ ቢሆኑ አይደለምን? እንጨት ሰብስቦ ለሸክም እንዲመች የሽፍልጥ ማሰሪያው ልጥ እንዲሉ ማሰሪያ ገመድ እንደሚያስፈልገው ሁሉ ትህትና የመንፈሳዊ ሀብታት ማሰሪያ ነው። ያለ ትህትና ልንሸከመው የምንችለው አንዳች አገልግሎት የለም። ትህትና በአባቶች ሕይወትና ትምህርት ቀዳሚውን ስፍራ ይዞ ይገኛል። ቅዱስ ያዕቆብ እንዲህ ብሏል፣ ስለ ትህትና ማስተማር እፈልጋለሁ፣ ደግሞም እፈራለሁ። ስለ እግዚአብሔር ለመናገር እንደሚፈራ ሰው መስላለሁ። ምክንያቱም ትህትና መለኮት ሰው ሆኖ በምድር ሲገለጥ የተጠቀለለበት መጎናጸፊያ ነውና። ሰው ሆኖ በአጭር ደረት በጠባብ ቁመት የመገለጡ ምስጢር እጅግ አስደናቂ በሆነ በትህትናው ነው። ይሄ ሁኔታው ያስደነቀው ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 4 ላይ ያልተጠባበቅነውን የጽድቅ ሥራህን ባደረግህ ጊዜ ወረድህ፣ ተራሮችን በፊትህ ተንቀጠቀጡ ይላል። ሰይጣን ትሁት ሰው ሲያይ የሚፈራው በትሁት ሰው ውስጥ የፈጠረውንና በትህትና ያሸነፈውን እግዚአብሔርን ስለሚያየው ነው። ስለ ትህትና የሚነገሩ ቃላት ሁሉ ምን ያህል የተደነቁ ናቸው! ትህትና ሰይጣን እንዲገዛ ያደርገዋል። ይህ በታላቁ አባት አባ መቃርዮስ ሕይወት ግልጽ ሆኖ እናገኘዋለን። ሰይጣን ተገልጾ አባ መቃርዮስን እንዲህ አለው፣ ካንተ መራቅ እፈልጋለሁ። መቃርዮስ እኛ ማድረግ የማንችለውን ነገር ግን አንተ የምታደርገው ምንድን ነው? አንተ ትጾማለህ፣ እኔም እንደ አንተ አልበላም፣ ነቅተህ ትጠብቃለህ፣ እኔም አልተኛም። አንተ በበረሃ ብቻህን ትኖራለህ፣ እኔም እንደ አንተ አደርጋለሁ፣ ነገር ግን በአንድ ነገር አሸነፍከኝ አለው። አባ መቃርዮስም በምን እንዳሸነፈው እንዲነግረው ሰይጣንን ጠየቀው። ሰይጣንም በትህትናህ አሸነፍከኝ አለው። ይህ ግልጽ ነው። ሰይጣን ትሁት መሆን አይችልም። ሁልጊዜም ለራሱ ክብር ይሰጣል። ለዚህም ነው ትህትና ሰይጣንን የሚያሸንፈው። ሰይጣን ገንዘቡ ማድረግ የማይችለውን ትህትና ቅዱሳን ገንዘባቸው አድርገዋል። የሚያምኑትን ከማያምኑት ወገኖች፣ የእግዚአብሔር የሆኑ ወገኖችን የእግዚአብሔር ካልሆኑት የሚለያቸው ጥበብ ይሄው ነው። ሰይጣን ገንዘብ ወዳጅ ነው። ማንም ወገን ገንዘቡን ከያዘበት ከእርሱ አይርቅም። ስለዚህ የእግዚአብሔር ወገን ለመሆን ከፈለክ የሰይጣንን ገንዘቡን መልስለትና የእግዚአብሔር ልጆች የያዙትን ገንዘብ ገንዘብህ አድርግ። የሰይጣን ገንዘቡ ትዕቢት፣ ራስን ማግነን፣ ከንቱ መታበይ ሲሆን
የእግዚአብሔር ልጆች ገንዘብ ትህትና ነው። የትህትና ሕይወት በታላቁ አባት በአባ እንጦስም ተገልጧል። ይህ ታላቅ አባት ዓለም በሰይጣን መረብ ተተብትባ ይመለከታል። በእግዚአብሔርም ፊት ተንበርክኮ እንዲህ ብሎ ጠየቀ። ጌታ ሆይ ከዚህ መረብ ማምለጥ የሚቻለው ማን ነው? ከሰማይ ድምፅ መጣ፣ እንዲህም አለው፣ ትሑት የሆነ ሰው እርሱ ያመልጣል። ትሑት ሰው ሰይጣን ከዘረጋው መረብ እንዴት ሊያመልጥ ይችላል ብለው ምናልባት ሰዎች ሊጠይቁህ ይችላሉ። እኔም እንዲህ እላለሁ፣ ትሑት ሰው ሁልጊዜ በራሱ አቅም እንደሌለው ያምናል፣ በእግዚአብሔር ኃይልም ይተማመናል። በመሆኑም የእግዚአብሔር ኃይል ይረዳዋል፣ ከሰይጣን መረብ ሁሉ ይጠብቀዋል። ይህ እንግዲህ አዋቂ ነኝ ብሎ በእውቀቱ ከሚታመን፣ ጠንካራ ነኝ ብሎ በጥንካሬው ከሚተማመን ጻድቅ ነኝ ብሎ በጽድቁ ከሚተማመን ሁሉ ርቆ መገኘት ነው፣ ራስንም መካድ ነው። ትሑት ሰው አዋቂ፣ ጠንካራና ጻድቅ እንዳልሆነ ያምናል። እንዲህ ነኝ ብሎ ካመነም ንስሐ ይገባል፣ ይጸጸታል። እግዚአብሔርም በድክመቱ ሁሉ ይረዳዋል፣ ለእርሱም ይቆማል። ይህ ሰይጣን ከሚፈራው ነገር ሁሉ በላይ ነው። ሰይጣን ከሁሉም በፊት ሰዎች ከትህትና እንዲወጡ ወይም እንዲርቁ ይፈልጋል። ጌታችን እንዲህ ብሏል፣ ይህ አይነት ወገን ከጸሎትና ከጾም በቀር አይወጣም። የቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 21። የሚጾምና ዘወትር የሚጸልይ ሰው ትሑት ነው። ትህትና በጾምና በጸሎት ሕይወት ይገለጣል። በድብቅ የሚጾም የሚጸልይና የሚጸጸት በራሱ ኃይል እንደሌለው ያውቃል። ስለሆነም እግዚአብሔር ጥንካሬ እንዲሰጠው ይጸልያል። ሰይጣንን የሚያወጣበት ኃይል መንፈስ ቢሰጠው ሰይጣንን ካወጣ ወይም እንዲርቅ ካደረገ ራሱ እንዳወጣው ወይም እንዳራቀው አድርጎ ራሱን አያመሰግንም። በራሱ ጥንካሬ እንዳወጣው አድርጎ አያምንም። እግዚአብሔር ጸሎቱን ተቀብሎ እርዳታ እንዳደረገለት ያምናል። እውነተኛ ጾም ማለት የሰው ልጅ ራሱን በእግዚአብሔር ፊት የሚያዋርድበትና ዝቅ የሚያደርግበት እንዲሁም ደካማ እንደሆነ የሚያስብበት የነፍስንም ስብራት የሚጠግንበት ነው። በትህትና ምክንያት ሰይጣን ቅዱስ እንጦንስን ሊቀርበው አልቻለም። የሁሉም መነኮሳት አባት ርዕሰ መነኮሳት የሆነውን አባ እንጦስን ሰይጣን በተፈታተነው ወቅት ቅዱስ እንጦስ እንዲህ ብሎታል፣ አንተ ኃይለኛ ነህ፣ ከኔ ከደካማው ምን ትፈልጋለህ? ከእናንተ ታናሹን እንኳን መታገል የማልችል ደካማ ነኝ አለው። ነገር ግን ወደ እግዚአብሔር እንዲህ ብሎ ጸለየ፣ ጌታ ሆይ አፈርና ትቢያ መሆናቸውን የሚያምኑ አባቶችን መንፈስ ስጠኝ። ሰይጣን ይህን ፈጽሞ በትህትና የተሞላ ጸሎት በሰማ ጊዜ እንደ ጭስ በኑ ጠፋ። ቅዱሳን በትህትና ፍጹማን ናቸው። የአባቶቻችን ትህትናቸው በእግዚአብሔርና በሕዝቡ ብቻ ሳይሆን በሰይጣን ፊትም ጭምር ነበር። በቅዱስ እንጦስና በቅዱስ መቃርዮስ እንዲሁም ቁጥራቸው ከመጠን የበዛ በየዘመኑ ከነበሩ አባቶቻችን ሕይወት እንደተረዳነው ቅዱሳን በትህትናቸው ሰይጣንን ድል አድርገውታል። ወገኖቼ እግዚአብሔር አምላክ ጠላት ዲያብሎስን ድል የምንነሳበትን የትህትና መንፈስ ያድለን። አሜን። መልእክቱ ከተመቻችሁ ቻናላችንን ሳብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰባችን ይሁኑ። ቸር ቆዩ።